እጣ ቆረጥኩ። እኛ እጣ 12000 ብር ደረሰ። ለሰው ያመለኩ ያለው ስልክ ይደውላል። እኔ ስልክ አምልኮ ላይ ማንሳት አልወድም። ብር ገባልኝ 5000 ብር ነው። 5000 ብር 3 ወር ዘጋ ሰውዬው አስገባና የመጣው አሮጌ አራዳ ጀነራል ጋሽ ደገፉ ነኝ እና እዚህ ስመጣ ዩቲዩብ ላይ አይደሽ ነው በጓደኛዬ ስልክ አጋጣሚ ምስክርነቱ በጣም ተደነቀኝና ስልክን አፈላልጌ ያገኘው ስልክም አልደውልም መድረስ አለብኝ ብዬ ሰው እያጠያየኩ እዚህ መጣሁ። የዛሬ 4 ሳምንት የሆነልኝ ነገር በሰዓቱ 3 ወር ስልክ የዘጋልኝ ሰው አጋጥ ብር የሚሰጠኝ ነበር። አንቺ ብር ምሰጥሽ እዚህ ጋር ያመለኩ ያለው ስልክ ይደውላል። እኔ ስልክ አምልኮ ላይ ማንሳት አልወድም። ብር ገባልኝ 5000 ብር ነው። 5000 ብር 3 ወር ዘጋ ሰውዬው አስገባና ይደውላል። እንቢ ስል ፋዘር እዚህ ነበር ለሱ ይነገራል። አይ ወጣ ብያየውና ደስ ብሎኝ እዚህ ጋር ቁጭ አልኩ። ሳመልክ እያለቀስኩ ነበር ለእግዚአብሔር። ለምን በሰላም አልሰጠኝም እና የእግዚአብሔር ሰው ዛሬ መንካት አለብኝ ብዬ በጣም አጨናንቄያለሁ። መንፈስ ቅዱስ ከሰው ቀደም ብለ እኔ ለኔ ጸለይክልኝ። ያንቺ ጸለይኩኝ ለዛ ጸለይ ጨጓራ የሚባል ነገር በልቼ ሳምንት ተነሺ ስትለኝ አልነሳም። ሳምንት ጨምራለሁ። ይሄ ጨጓራ በልቼ ማለት ቼክ አደርጋለሁ ብዬ ራሴ አትጠራጠሩ። እዚህ ቤት ስትመጡ አንድ ተጠራጥሬ ነው ጠብቄያለሁ። እሱን ምበላው ነገር ሁሉ ተስማሚ ጨጓራ የሚባል ይጨነቃል። የበለጠ ነገር በጣም የሚያስጨንቀኝ ነገር እያለ አያመኝም። አሁን ለሰው የምከፍለው ዕዳ ነበረኝ። ለ35 ሳንቲም በአካውንቴ ላይ የለም። 30 ዛሬ ነው። 300 ብር ያለችዋን ትራንስፈር አድርጌ 150,000 ብር አለ ይለቀቅልኝ እና ብዬ 4 ወንበር በራሴ ቃል ገብቼ ነበር የሄድኩት። እሱ አልተለቀቀም። ውስጤ ላይ ምን ይላል? ያችን 5,000 ብር ስላልመሰከርኩ ነው ነገሬ የተያዘው እያልኩ ነበር። አሁንም ደግሞ 30 ደረሰ። እነዛ ሰዎች በእኔ ላይ ተንኮል የሚያስቡ ሰዎች ናቸው። ቼኩን ሊያስመቱና ወንጀል ላይ ሊያከቱኝ በጣም አስበዋል። በጣም ተጨናንቄያለሁ። የታምራት አምላክ ነገ እኔ አንተ ጋር ሲሄድ በታምራት እንዲሄድ አልኩና ቤት ጸለይኩ። አስጨነቁ። መንገድ ላይ ሰው ሰላም ስልሽ አሰሚማ እኔ ከእግዚአብሔር ጋር የታምራት አምላክ ትላንትና ያንን የዘጋውን ስልክ ያስከፈተ አምላክ አሁን እጠራለሁ። አጥፍቼ ንሳም እየገባው ነኝ አልመሰከርኩም ብዬ መንገድ ላይ ስራመት ሲናደር እየመጣው ዝም ብዬ አንድ ቦታ 100 ብር እጣ ቆረጥኩ። እጣ ቆርጬ አልደረሰም። ያወጣውን ቁጥር አየውና ያችን ቁጥር አይቼ አሁን ደግሞ 200 ብር ግማሽ 400 ነበር 200 ብር ከሻይ ቡና ወስጄ እጣ ቆረጥኩ። እኛ እጣ 12000 ብር ደረሰ። ማታው ዋው የታምራት አምላክ ታምር ያደርጋል። እጣን ደግመሽ ታምራት አምላክ ብለሽ ጠርተሽ ቆረጥሽ። ግማሽ በቃ ብር ስለሌለ ግማሽ 200 ብር የለኝም። በቃ ነገ አሁን ቼክ ይመጣል። እነዛ ሰዎች ተንኮል አስበዋል። በቃ ሳለክስም ስራምድም እያወራሁ ምራመድ ከተማው ዞርኩ። ዝም ብዬ ብር እንደሚሰጠኝ ሰው ዞሬ መጣሁና ደከም ቁጭ አልኩኝ። እስቲ ብዬ አሁን ልጁ ስልኬን ይዘጋል። ሰይጣን ልጁ ግብር ክፈልልኝ እስቲ ዛሬ ግብር ክፈልልኝ ቤቴ ታሽጓል። አሁን ቤቴን አላስከፈትኩም። ዋናው ነገር እኔ ግን ያቼኩ ላይ ተንኮል አስበዋል ሲግናው እና እቺን ሳይፈጠር የታምራት አምላክ በጣም እኔ ቀደም ብዬ ነው እዚህ ቤት የመጣው። ዛሬ ግን አልኩት ነገርኩት። ከዛ 2000 ብር እጣ የቆረጠ ሰውዬ 2000 ብር ነበረ መጀመሪያ የምሰጠው። እሱም ወሰደ 10,000 ብር ላከ። 9,000 ብር እዳ ከፈልኩ። 100 ብር አስራት ይዤ መጣሁ። እግዚአብሔር ኢየሱስ በጣም የሚገርም ድንቅ ነገር የሆነልኝ ሻይ ቡና ነበር የምሰራ። የሩብ ዓመት አልገበርኩም፣ የግማሽ ዓመት አልገበርኩም። የዓመቱ 3ቱ በጣም ተደርጎ ለባንቺ ላይ በጣም ትልቅ ቢዝነስ መጥቶብሻል ብለው አሸጉብኝ። ላንቺ ቡና ሲሄድ እዚች ጋር አፈር ይዤ ሄጄ ነበረ። ምን ያህል ይገምታሉ? የሰዎቹ 40-50 የተባለ በጣም ተጨናንቆ ሳምንት እየዘጉ ነበረ። ለማስገመት ማንንም ለቤት አልነገርኩም። ጠዋት ወጣውና
እዛ መዘጋጃ ሄጃለሁ። ግቢው ዞር ቃል እያወጣሁ ነበር። እነሱ ገና እኔ እያለሁ ከፈቱልኝ። ሶስት ድንጋዮችን ጠጠር ይቻላል። አብ ወልድ መንፈስ ቅዱስ የታምራት አምላክ ዛሬ ታምር ማየት አለብኝ እና ጓዳዬን ኢኮኖሚን አንተ ታውቃለህ፣ ምንም ነገር የለኝም አልኩና ሶስቱንም ወረወርኩ። እንደ ድንጋይ ነገሮች ይያለሁ። መዘጋጃው የሚገምተው ልጁ ጋር ወረወርኩና ታምራት አምላክ ታምር አለው ነገ ሐሙስ መሰክራለሁ ሄጄ አልኩ። ያልጠበቅኩት 14850 ብር ለብዙዎች በጣም ብዙ ነው። ነስ ሰጠኝ። ቶሎ ወረቀቷን ቦርሳ ውስጥ አድርጌ አምጥቼ ለባለቤቴ ሰጠው። እሱ ኮፍያ አውጥቶ አመሰገነ። ቤት ውስጥ ኢየሱስ እዚህ ቤት የሚሰራ አምላክ አለ። ያመናችሁ ነገር ሁሉ የሚፈጸም አምላክ አለ። የሆነ ነገር እሷ ጠጠር ይዛለች፣ አንተ ደግሞ ቃልም ይዘይት ምንም ይዘይት ሶፍትም ይዘይት ምንም ይዘይት ዛሬ ላንተ በኢየሱስ ሆነልሃል።